በህይወት ውስጥ አደጋ እየተጋፈጥክ ካልሄድክ እየሞትክ እንጂ እየኖርክ አይደለም። በርካታ ሰዎች በለመዱት አካሄድ ከአባቶች፣ ከእናቶች፣ ከትምህርት ቤት፣ ከአካባቢ ማህበረሰብ ባገኙት የለመደ አስተሳሰብ ውስጥ ገብተው ራሳቸውን በማሰር ይኖራሉ። ለምሳሌ የለመዱትን ጥሩ ነገር ብቻ ሳይሆን የለመዱት ጥሩ የሚመስል ግን ውስጡ ጥሩ ባልሆነ መንገድ ህይወታቸው ሲመሩ ይታያሉ። ይህ ማለት ምን ማለት ነው? የለመድናት ነገር አዚያ ኮምፈርት ዞን እንወስደውና አደጋን ላለመጋፈጥ ሪስክን ላለመውሰድ በተለመደው ወይ ለመሄድ ስሜቶቻችን፣ ሀሳቦቻችን ወደዛ እንድንሄድ ይገፋፉንና በዛ መንገድ ስንሄድ ሁልጊዜ ውስጣችን ደስተኛ አይደለም። ለምንድነው የሰው ልጅ በዚህ መንገድ ሲሄድ በተለመደው መንገድ ያቺ ኮምፈርት ዞን የምንላት ነገር ውስጣዊ ደስታ የማትሰጥበት ምክንያት ምንድን ነው ብለን ከጠየቅን እንደሚመስለኝ የሰው ልጆች ስንፈጠር ራሳችንን ለማንቃት እንዲሁም ራሳችንን አንቅተን ሰዎችን በማገልገል ሰዎችን ዋን ስቴፕ ፎርዋርድ እንዲሄዱ አገልግሎት ለመስጠት ይህቺ ስሪዲ ዓለም የምትባለው ከሌሎች ዓለማት በተለየ መንገድ ፕሮብለም የበዛባት፣ ኦብስታክል የበዛባት፣ ችግሮች ያለባት ዓለም እስከሆነች ድረስ ሰዎች በየጊዜው ራሳቸውን በማግኘት ራሳቸውን በመሆን ከማስመሰል ዓለም ልዩ ሆነው እንደተወለዱ ሁሉ ልዩ ሆነው እንደተፈጠሩ ሁሉ ልዩ የሆነ የዚች ዓለም ችግር እየፈቱ ሲሄዱ ችግሮች ይጋፈጣሉ ማለት ነው። የሰው ልጅ ችግር እየተጋፈጠ በሄደ ቁጥር ደግሞ የውስጥን ኢነር ፖቴንሻል ሂድን የሆነ ፖቴንሻል እያወጣና እየተጠቀመ ችግሮች እየተጋፈጠ በሄደ ቁጥር የውስጥ ደስታ ምንላት ያቺ ስፕሪት ኢንስፓይሬሽን ምንላት ነገር ትገኛለች ማለት ነው። ስለዚህ የተፈጠርንበት ዓላማ አንደኛው ነገር መንፈሳችን ማንቃት ነው። የሰው ልጅ መንፈስ የሚነቃው ደግሞ እንዳልኳችሁ ችግርን በመሸሽ ሳይሆን ችግርን በመጋፈጥ ነው ማለት ነው። ስለዚህ በህይወት እስካለ ድረስ ችግር ካንተ የሚርቅ አይደለም። ሁሉ ጊዜ በችግር ውስጥ ነው የምትኖረው ማለት ነው። ችግሮች ያንሳሉ፣ ችግሮች ይበዛሉ። የአንዱ ችግር የሌላውን ችግር ላይሆን ይችላል እንጂ በህይወት እስካለ ድረስ ከችግር ውስጥ ነው የምትኖረው ማለት ነው። ስለዚህ ችግርን መሸሽ ማለት ሌላ ተጨማሪ አንኤክስፔክታብል የሆነ ችግር መጥራት ነው። ስለዚህ ከችግር መሸሽ ራሱ ችግር ነው ማለት ነው። ስለዚህ በእያንዳንዱ ቀን ንቁ ሆነ በሄድክ ቁጥር ሪሊ እነዚህ ችግሮች የምንላቸው ችግሮች አይሆኑም። እንዳውም ችግሮች በመፍታት የምታሳድገው ውስጣዊ መንፈስን ብቃት፣ የውስጣዊ ደስታ፣ የውስጣዊ እርካታ ሪሊ የሆነ ሳቲስፋክሽን የሚገኘው በዚህ ችግር በመፍታት ላይ ነው ማለት ነው። ስለዚህ ችግርን አትሸሽ ማለት ነው። በችግር ውስጥ ነው አንተ ማደግ የምትችለው። በየቀኑ ሰዎችን ማገልገል ልመድ። በየቀኑ ችግርን ፍታ። በየቀኑ ችግር ከፈታ የሰው ልጆች ህይወት እየቀየርክ ትመጣለህ። የሰው ልጆች ህይወት ተቀየረ ማለት መንፈሳዊ ህይወታቸው ነቃ፣ አበቃ ማለት ነው። ማስተዋል አዌርነስ ምንላቸው፣ መረዳት፣ መንፈሳዊ መረዳት ምንላቸው፣ የልብ ፍቅር የምንለው ነገር ችግር በመፍታት የሚገኝ እንጂ ችግርን በመሸሽ አይደለም። ስለዚህ አንተ በህይወትህ ውስጥ በእያንዳንዱ ቅጽበት፣ በእያንዳንዱ ቀን፣ በእያንዳንዱ ሰዓታት ያልተሞከረ መንገድ፣ ያልተሄደበት መንገድ እየሄድክ ካለ እየሄድክ ከሆነ ችግርን ያጋጥማል። ያንን ችግር ደግሞ የማለፍ ብቃትህ እያሳደግ ከሄድክ
የውስጥን ብቃት ታሳድጋለህ። የውስጥን ብቃት ስታሳድግ ሪሊ አንተነትን ታውቃለህ ማለት ዛትስ አዌርነስ፣ ዛትስ ኮንሽስነስ፣ ዛትስ ጋድ። ፈጣሪ የሚለው ያልታየ ነገር መፍጠር ከሚል የመጣ ነው ማለት ነው። ስለዚህ ወደ ፈጣሪ የምትቀርብበት መንገድ በመጸለይ ብቻ አይሆንም። ችግርን በመጋፈጥ አዲስ ነገር በመሞከር ውስጥ ነው ፈጣሪን የምታገኙ ማለት ነው። ስለዚህ ፈጣሪን ለማግኘት አዲስ ነገር ሞክር። አዲስ ነገር ስትሞክር ችግር ያጋጥማል። ችግር ሲያጋጥምህ የችግሩ መፍትሄ ለማምጣት ክሪኤቲቭ ትሆናለህ፣ አስተዋይ ትሆናለህ፣ መረዳት ውስጥ ትኖራለህ ማለት ነው። በዛ ሂደት ውስጥ ነው ትክክለኛ ህይወት ደስታ የሚገኘው ማለት ነው። ስለዚህ ወንድሜ እንዳትሸወድ፣ ሁልጊዜ አዲስ ነገር ሞክር፣ ሁልጊዜ ሪስክ ውሰድ። ሪስክ የምንላቸው ሁሉም ኢንተርናል ኤክስተርናል የምንላቸው ያልተመቸ ትዳር ሪስክ መውሰድ ያስፈልጋል። ያልተመቸ የትዳር የፍቅር ጓደኛ ሪስክ መውሰድ ትችላለህ። ያልተመቸ ወይም ደግሞ ውስጥን ኮምፎርት ዞን መስሎ ውስጥን የሚበላ የማስመሰል ህይወት ካለ ስራም ቢሆን መልቀቅ ካለብህ መልቀቅ አለብህ። እነዚህ ናቸው ሪስክ የምንላቸው ማለት ነው። ስለዚህ በማስመሰል ውስጥህን እየበላ ውስጥህን እንደ ምስጥ እንደ ጊንጥ እየተበላ ራስን አታሰቃይ። ራስን ከማሰቃየት የምትድነው አዲስ ነገር በመሞከር ነው። አዲስ ነገር ስትሞክር ቅድም እንዳልኳቸው ችግር ትፈታለህ። የሰው ልጆች ሁሉ የደስታ ምንጭ ችግር በመፍታት ሂደት ላይ ነው ማለት ነው። ስለዚህ ብዙ ችግሮች አሉ በዓለም። ስለዚህ ሁጅ አማውንት ኦፍ ኦፖርቹኒቲ አለ በዚህ ዓለም ማለት ነው። ይመቻችሁ። ሰብስክራይብ አድርጋችሁ አትርጉ። መልካም ጊዜ። ቴንክ ዩ